ሌላዋ የገለው ቀበሌ ነዋሪ እና የስልጠናው ተሳታፊ ወይዘሮ አያልነሽ ደሴ እንደገለጹት በህፃናት የተመጣጠነ አመጋገብ ዙሪያ ስልጠና መውሰዳችን ልጆቻችንን በአግባቡ መግብ እንድናሳድግ የሚያደርግ በመሆኑ ጥሩ ነው። በስልጠናው ላይም የተስተካከለና የተመጣጠነ ምግብ መመገብ ህፃናት እድገታቸው እንዲፋጠን የሚያደርግ የአመጋገብ ስርዓታቸውን ሁሉን ያካተተ መሆን እንዳለበት፣ ይህም ህፃናት አካላቸው የዳበረ ብሩህ አእምሮ እንዲኖራቸው ጤናማ ሆነው እንዲያድጉ 2 አመት እስኪሞላቸው ድረስ አመጣጥነን መመገብ እንደሚገባም በቂ የሆነ ትምህርት አግኝቻለሁ ሲሉ እንዲህ ይገልጻሉ። እሺ መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ አያልነሽ ድሌ ይባላል። የመጣሁት የገለው ነው። ልዩ ጎጤ ደንጋብ ይባላል። ስልጠናው በጣም አሪፍ ነው። በተጠበቀ ሁኔታ አሳይተውናል። ምግቡንም ተመግበናል። ዞሮ ስልጠናው ተሰልጥነን ምግቡ እንዴት እንደሚሰራ እንዴት መውሰድስ እንዳለብን ህፃናት እንዴት መመገብ እንዳለባቸው ሙቀት ሰጪ ኃይል ሰጪ እንዴት እንደሆነ ከምግቡ በኋላ ደግሞ ምን አይነት አታክልቶች መብላት እንዳለብን ማንጎ፣ ሙዝ፣ ብርቱካን መጠቀም እንዳለብን ከአንዷ ግማሿን መጠቀም እንዳለብን አሳይተውናል። በጣም አሪፍ አድርገው በተለየ ሁኔታ አሳይተውናል። ከዚህ በፊት የምንመገበው የነበረ ቤታችን በዚህ የግማሹን ራሱ አንመገብ ነበር። እንኳን እኛ ህፃናትንም በደንብ አንሰጣቸውም ነበር። አሁን ሙቅ እንደዚህ ነበረ። ገንፎ ራሱ እንደዚህ ስናገነፋ እንቁላል አንጨምርበትም፣ ወተት አንጨምርበትም። ዝም ብለን በቃ ያችን ያዘጋጃችንና አስፈጭተን ያችን ብቻ ነበር የምንመግባቸው የምንሰጣቸው። አሁን በተለየ ሁኔታ አሳይተውናል። ህፃናት እንዴት እንደሚያድጉ እንክብካቤዎችስ እንዴት እንደሆነ ጠንካራ እውቀትስ እንዴት እንደሚኖራቸው አሳይተውናል። በተለየ ሁኔታ በጣም አሪፍ አድርገው ነው ያሳዩን። ህፃናት 6 ወር ከሞላቸው በኋላ የእናታቸውን ጡት እስከዛ 6 ወር ከሚሞላቸው የእናታቸውን ጡት ነው በንጽህና መውሰድ ያለባቸው። ከዛ በኋላ በልዩ ሁኔታ ገንፎ አዘጋጅተን እንቁላል ወተት ጥሬ ወተት አዘጋጅተን ከዛ በኋላ 6 ወር ከሞላቸው በኋላ በቃ ሳንሰለች ምን ሳንል ማንጎን፣ ሙዙንም፣ ብርቱካኑን፣ ፓፓያ እንደዚህ መስጠት አለብን። ህፃናት ይሄንን ምግብ ሲወስዱ አንደኛ አስተዳደጋቸው በጣም አሪፍ በሆነ ሁኔታ ያድጋሉ። ሁለተኛ ደግሞ የተለየ እውቀት ይኖራቸዋል። ትምህርታቸው ጋር በጣም እውቀት ይኖራቸዋል። ጎበዝ ተማሪ ይሆናሉ። ጥንካሬም በጣም አሪፍ ጥንካሬ ይኖራቸዋል። ጉልበታማ ይሆናሉ። ጥንካሬያቸው ማለት ነው። ድጋፉ ተቋሙ አሁን ያደረገልን ግዳፍም የሚደረግልንም በቃ ህፃናት በተለየ ሁኔታ እንዲያድጉ ለኛም ያንን ዶሮም ይሰጡናል። ውሎ አበልም ዞሮ ይሰጡናል አለ። የዶሮ ቤትም በተለየ ሁኔታ አዘጋጅተናል። ያንን ባዘጋጀነው ላይ ግብርና ዞሮ እየዞረ አይቶታል። የጎደለውንም ይሄን ስሩ ይሄን ሙሉ ብሎናል። ከዛ በኋላ ያንን በተለየ ሁኔታ የዶሮውን ይሰጡናል። ያንን ዶሮ ሰጠናችሁ ግን እንቁላሉን የሸጣችሁ ማጥፋት የለባችሁም። ግማሽ ፐርሰንቱ ለህፃናትና ለእናንተ መጠቀም አለባችሁ። የምትሸጡትን ደግሞ ቀጥታ ለህፃናት ቆጥባችሁ ያንን ቀጣይ አመት ወይ በግ ወይ እንትን ከብት አርጋችሁ ወተቱን ማጠቀም አለባችሁ ለህፃናት። ሌሎችን ተሞክሮም እንዲወስዱ እንደኔም የምመክራቸው ነገር ህፃናትን በቃ በተለየ ሁኔታ ማሳደግ አለባቸው። እንዳይቀጭጩም በጣም ትልቅ በሽታ ጋር እንዳይወድቁ በተለየ ሁኔታ ማሳደግ አለባቸው።